ጦርነት ሲሆን ወልቃይት የአማራ ነው ይባላል። ለሸዋና ለጎጃም መሬት አንሰጥም ብለው ለጎንደር ግን እትብቱን እያዩ መሬት ሰጡ ማለት በአደባባይ ማለት ከወረዳ አመራር በላይ ባለበት አዳራሽ ማለት ይሄውን የአማራ መሪ ነው ብላችሁ ታስባላችሁ? ለአማራ ነው የሚታገለው ወይስ ለሌላ ኃይል ነው? አማራ ነው የሚያፈርሳል፣ አማራ ነው የሚጠግኛል። እኛ እንኳን እውቀት አጥተን ብንሳሳ እኛንም ማስተካከል የሚገባው መሪ ማለት ግን ያንን 2 ቀን 3 ቀን የገነባው ልክ ወልቃይት የአማራ እንዳትሆን የአማራ አመራር ለወልቃይት ጠገዴ እንዳይማጎት እንዳይቆም አፍርሰው በመጨረሻው ወጡ። እኔ በየቦታው ነው ማጋለጥ ማለት እንዲህ አይነት መሪ ከውስጣችን አለ። ብዙ ጀግኖች እንዳሉ ሁሉ ማለት አሁን ያለው ሁኔታ ታውቁታላችሁ። የወልቃይት ጠገዴ ጉዳይ አሁን ባለው መልኩ አቋም መያዝ ካልቻለ እንኳን ከጠላት ከውስጣችንም ጠላት እየተፈጠረ ነው። አስመሳይ ለስልጣን አዳሪ ለጥቅም አዳሪ ኃይል አሁንም እንዳለ ይታወቃል። የወልቃይት ጠገዴ ጉዳይ የሚመለሰው ልንገራችሁ ከውስጥ ወደ ውጭ መታገል ከጀመርን ብቻ ነው። ለሆድ ለስልጣን ቅድሚያ ካልሰጠን ፊት መስጠት ያለብን የአማራ ሕዝብና ኢትዮጵያ ነው የሚል ጽኑ አቋም ይዘን መታገል ከቻል ሁኔታዎቹን ከፈተና ወደ ጥቅም ወደ ድል መለወጥ ይቻላል። አሁን ያለው ኃይል ይህን ሁኔታ ይህን ጉዳይ የወልቃይት ጉዳይ የጠገዴ ጉዳይ የጠለምት ጉዳይ አሁን በመናየው ያለ ማሽሞንሞኖቹ የሚገፋው ያለ ሕግንና እውነትን መሰረት አድርጎ ለመመለስ ሳይሆን የህዝብ ጥያቄዎች ለማየት ሳይሆን በፖለቲካዊ ጥቅም ብቻ መነጽር እያዩ ስለሆነ ነው እስካሁን የቆየው። እና ምንድነው ታዲያ መጨረሻችን የሚለው እኛ በጥቃቅን ነገሮችን ልዩነት ሳንፈጥር በግላዊ ልዩነት ሳንፈጥር እንደ አማራ እንደ ጎንደር አንድ ሆነን በመቆም ለምን ሳይሆን እኛ በህግ ነው በህግ አልቀበልም የሚል ካለም በጉልበት ተመልሶ ወደ ባርነት ሊያስገባን የሚፈልግ ኃይል ካለ እንደማንገዛም ማሳየት የምንችልበትን አደረጃጀት ስንፈጥር ብቻ ነው። አዎ ያ ካልሆነ ትላንትና በባርነት ስንኖር ነበር። አማራ በባርነት ሲኖር ነበር። እንደ ተራ ተላላኪ አማራ እንደ ገድለነዋል፣ እንደ ወገው ቆርጠናል፣ እንደ እንዲያርገነዋል ብዙ ስሞች ነበሩ። አሁን ይህንን ተመልሰን ከእንቅልፋችን ባንነን አሁን ታግለን ለውጥ አምጥተን ስናበቃ ተመልሰን አሁንም ሌላ ባለተራ ሆኖ ደግሞ እኛን ለመንበርከክ ለሚፈልግ ኃይል ፍቃደኞች ሆነን አንገታችን ከሰጠን እንደ ትላንትና በባርነት መኖር አይኖርም። አማራ የሚባልም ይጠፋል።